ለካ ዩቲዩብ ቪዲዮ መጀመር ከባድ ነው። ምን ብለው ነው የሚጀምረው? እንደ ጃኒ ሰላም ዩቲዩብ እንደተለመደው በሌላ ቪዲዮ መተናል ብለን እንጀምር። ሀይ እንዴት ናችሁ? ሰላም ነው። ዛሬ እንግዲህ በስራ አጋጣሚ ኔዘርላንድ ኡትሬክት የተባለ ከተማ ነው የምገኘው። እንግዲህ በዚህ ከተማ ውስጥ የሚያጋጥሙኝን የተለያዩ አዝናኝ የሆኑ ነገሮችን ስለ ከተማው በመንገድ ላይ የሚያጋጥሙ ነገሮችን ሼር አደርጋችኋለሁ። አብራችሁን ቆዩ። እንግዲህ ሩማችን እችን ትመስላለች። ጠባብ ናት ግን ኮዚ ናት፣ ደስ ትላለች። ጽድት ያለች ናት። ቆንጆ ቪው አላት። ደግሞ ያ በመስኮት በኩል በጣም ያምር ቪው አለው። እንግዲህ አሁን ካለሁበት ከሆቴል ፊት ለፊት አንድ መስጂድ ማየት ችያለሁ። በጣም ያምራል ከዚህ ጋር ሲታይ። ስለዚህ እስቲ ደግሞ መግሪብ እዛ ሄደን አንድ ሰዓት ሰላት ሰግደን እንመጣለን። መስጂዱንም በዛው እናያለን። ፀሐይ እየጠለቀች ነው። ፀሐይዋ እንደምትታዩ አይደለችም። በጣም ከባድ ብርድ ነው ያለው። ኔጌቲቭ 2 ነው አሁን በዚህ ሰዓት ያለው ቅዝቃዜው። እስቲ አብረን እንሂድና እናየዋለን። አብረን እንቆይ። ያ እንግዲህ ከሩሜ ወጥቻለሁ። በጣም ከባድ ብርድ ነው ያለው። በጣም ይቀዘቅዛል። ያ እስቲ እንግዲህ እየሄድን ያለ ነው። አብዛኛው ሰው በሳይክል ለሚንቀሳቀሰው እንዳለ ሁሉም ሰው ሳይክል ለሚነዳው አይ ቲንክ ነገ እኔም ሳይክል ካገኘው ሳይክሌን ተከራይቼ መንዳት እጀምራለሁ። ሰላቴን ሰግጄ ወጣሁ። መስጂዱ የተርኪሽ መስጂድ ነበር። ያው ኢስላም መቼም ያው የትም ብትሄድ የትም ያው አንድ ነው። ሰላቱ ሰግጄ ወጣሁ። በጣም ደስ የሚል ነበረ። ያ በጣም ደስ ያለኝ ሞመንት ነው። ነገርኩ በኋላ ቀጥታ ሄድኩት። የራት ግብዣና የመዝናኛ ፕሮግራም የተዘጋጀልን ነበረ። የመዝናኛ ፕሮግራም እንግዲህ የኔዘርላንድ ባህላዊ ቦሊንግ ስፖርት ነው። ከዚህ ከለመድነው አይነት ቦሊንግ ስፖርት ትንሽ ለየት ይላል። አዝናኝ ነበረ። ከ10 ሀገሮች የመጡ እንግዶች ነበሩ። እንግዲህ አብረን የነበር ነው። ከእነሱ ጋር ጥሩ የካልቸራል ኤክስቼንጅ ነበረን። ጥሩ ጊዜ አሳለፍን ማለት ነው። ኤኒው እዚህ ከገባሁ አንዱ ያጋጠመኝ ካልቸር ሾክ፣ በተለይ ሀገር ላይ ስንሄድ እንግዲህ ሩም ውስጥ የውሃ ቦትል ይኖራል እና ገባሁኝ። የሚጠጣ ውሃ ቦትል የለም። በቃ ብስጭት፣ ውሃ የለም። ምንድነው ታዲያ የምጠጣው ምናምን ብዬ ስነጫነጭ እስቲ ግባና ወደ መታጠቢያ ቤት የምታገኘው ብርጭቆ አለ አሉኝ። እሺ አልኩኝ። ብርጭቆ ከዛ ቧንቧውን ታየዋለህ? አዎ። ክፈተው፣ ቅዳው፣ ትቀዳዋለህ። ከዛስ ጠጣው። ለካስ ከዓለም አሉ ከሚባሉ ንጹህ የመጠጥ ውሃዎች አንዱ የሚገኘው ኔዘርላንድ ውስጥ ነው። እንጆይ። ዛሬ እንግዲህ 3ኛ ቀናችን ነው። በጠዋት ትንሽ እንቅስቃሴ አድርገን እንጀምራለን። ጂም ውስጥ ያለው የመሮጫ ማሽን አለ። በጣም አሮጌ ነው፣ ድምፁ በጣም ይጮሃል። ዛሬ እንግዲህ ያው ትንሽ እንቅስቃሴ ላድርግ ብዬ ወጥቼ ነበር ወደ ጂም። የገረመኝ ነገር ይሄ አልቲቲዩዱ አይ ቲንክ በጣም ዝቅ ያለ ስለሆነ ይሆናል። በጣም ቀሎ የነበረ ለአትሊስት ወደ 45 ደቂቃ አካባቢ ሩጫለሁ፣ ግን በጣም ቀላል ነበር። ለመተንፈስ አልተቸገርኩም። ገርሞኛል በጣም ኤክሰርሳይዝ ለማድረግ ቀላል። ምናልባት ኢንዶር ስለሆነ ይሆናል። ውጪ -3 ነው። አሁን ሊከብድ ይችል ይሆናል። ያ እንግዲህ 3ኛ ቀን በኔዘርላንድ ኡትሬክት ከተማ የነበረኝ ቆይታ እስካሁን ደስ ይላል። አየሩ ነው ትንሽ ከበድ ብሎ ያገኘሁት። ማታ ትንሽ ለመንቀሳቀስ ሞክሬ ነበረ። ወደ 3 ሰዓት አካባቢ አልቻልኩትም። ከሱሪ ስር ታይት አድርጌ ነበረ። ወፍራም ጃኬት ከአዲስ አበባ ወፍራም ጃኬት ብዬ የመጣሁት እዚህ ከጥቅም ውጭ ነው፣ አይሰራም። እዚህ ለራሱ አሉ የሚሰሯቸው ተርማሌሮች እና እነሱን አይነት ነገር ካለበሳችሁ ከአዲስ አበባ ወፍራም ልብስ ብላችሁ የምትገዙት ልብስ ዋጋ የለውም። ብቻ ተሯሩጬ ገብቼ አምልጫለሁ። ከዛ ውጭ ፀሐያማ ነው፣ ደመና የለም፣ ግን ስቲል በጣም ቀዝቃዛ ነው። አሁን ከጠዋቱ 1 ሰዓት ተኩል አካባቢ ነው፣ እየነጋ ነው። ያ እንደምታዩት እዛ ጨረቃዋ ገና እየገባች ነው። እንቅስቃሴ የተጀመረ ነው። ባቡሮች ወደዛ ወደዚህ እያሉ ነው። ያ በጣም ደስ የሚል ህዝብ ነው። እንግዲህ የደቾች አመጋገብ ይህን ይመስላል። በአብዛኛው እንደዚህ አይነት አመጋገብ ነው የሚመገቡት። እኛ ደግሞ ያው ጠቅልለን ምንበላ አይነት ነገር ካልሆነ ብዙም አይመቸንም። ግን ከጊዜ ሂደት በኋላ ትንሽ ተመችቶኝ አዳፕት አድርጌው ነበር። ዛሬ እንግዲህ 3ኛው ቀን ነው። ወደ አመሻሹ ላይ ሲቲ ቱር ተዘጋጅቶልን ከተማውን ዞር ዞር ብለን በአስጎብኚ ጎብኝተናል። ከተማው በጣም ታሪካዊ ከተማ ናት። በኔዘርላንድ የመጀመሪያው ከተማ ከአምስተርዳም በፊት
የተመሰረተች ናት። በአውሮፓ የክርስትና ማዕከል ካቶሊክ ወደ አውሮፓ በደንብ የተስፋፋባት ከዚች ከተማ በመነሳት ነው። በጣም ብዙ የቸርቾች ካቶሊክ ቸርቾች ሂስትሪ ይታያል። ከዛ በመቀጠል እነዚህ ቸርቾች ደግሞ በፈረንሳዮች ወረራ በተደረገባቸው ጊዜ አብዛኞቹ ወደ ፕሮቴስታንት እንዲቀየሩ ተደርገዋል። አሁን ከረንትሊ እነዚህ አብዛኞቹ ቸርቾች አይሰሩም፣ ዝግ ናቸው ወይ ሙዚየም ሆነዋል። ወደ መጠጥ ቤትነትም የተቀየሩ አሉ። ኔዘርላንድን እንግዲህ ሌላ ለየት የሚያደርጋት እንግዲህ በውሃ የተከበበች መሆኗ ነው። እነዚህ ወንዞች እንግዲህ በሁሉም አካባቢ ታያቸዋላችሁ። እዚህ ከተማ ውስጥ በሁሉም አቅጣጫ ብትሄዱ እነዚህ ወንዞችን ታገኟቸዋላችሁ። እነዚህ ወንዞች እንግዲህ ከትልቅ ወንዝ ላይ ተጠልፈው የመጡ ናቸው። ካናሎች ናቸው፣ በሰዎች ተቆፍረው የተሰሩ ናቸው። እነዚህ ካናሎች እንግዲህ በጊዜው ለትራንስፖርት መንቀሳቀሻነት እንደ ጠላት መከላከያ ግድብነት ይጠቀሟቸዋል። ስሮቻቸውም ታያላችሁ፣ የተለያዩ ባሮች ምናምን ታያላችሁ። እነሱ በፊት ሰዎች የሚያጓጉዟቸውን እቃዎች ወደ ቤታቸው ለማድረስ ሲሉ የቆፈሯቸው ተነሎች ነበሩ። ከዛ በኋላ ወደ ተለያዩ ወደ መዝናኛ ቦታዎች፣ ወደ መኖሪያ ቦታዎች አይነት ተቀይረዋል ማለት ነው። ይሄኛው ተነል እንግዲህ ቲክቶክ ተነል ይባላል። አሁን በ12ኛው ክፍለ ዘመን እንደተሰራ ነው ኢንፎርሜሽኑ ያለኝ። አሁን ልጆች ቲክቶክ ስለሚሰሩበት ነው ቲክቶክ ተነል የሚባለው። በድሮ ጊዜ እንደ ማቋረጫ የተሰራ ተነል ነበረ። በጣም ነው የሚያምረው እንደምታዩት። ቱራችንን አጠናቀቀን። በነጋታው ደግሞ የተለያየ የገበያ ቦታዎች ወጥቼ ነበረ። እዛ የነበረኝን ቆይታ ደግሞ ላሳያችሁ። አሁን ያለሁት እንግዲህ አውሮፓ ውስጥ ሰልባጅ የሚሸጥበት ቤቶች ውስጥ ነው ያለሁት። በጣም ብዙ ሰልባጅ ነው ያለው። በጣም ብዙ ሰው ይገዛል። ወረፋው ቀላል አይደለም፣ ግን በኪሎ ነው የሚሸጠው። ልብሶቹ በኪሎ ነው የሚሸጡት። ላሳያችሁ። በአንድ ኪሎ 35 ዩሮ ነው የሚለው። እስካሁን የሰበሰብኩትን ልየውና 1.5 ኪሎ ሆኗል። እንግዲህ ልብሶቹን አይቻቸው ዋጋውና እንትኑ ግን አልተመጣጠነልኝም። አዲስ ማግኘት የሚቻልበት ዋጋ ስለሆነ ትቼዋለሁ። ይሄኛው ደግሞ ፕራይማርክ በዩሮፕ ይታወቃል። ረከስ ያሉ እቃዎች ፌር የሆኑ ዋጋ ያለባቸው ቤቶች ናቸው። እስቲ ደግሞ ገብተን አንዳንድ እቃዎችን እነዚህ ጃኬቶች እንግዲህ 30 ዩሮ 16 እዚህ ጋር ትንሽ ዋጋቸው ጥሩ የሚባሉ ናቸው ያሉት። ወደ ላይ ደግሞ እየቀነሰ ሄዳል። ብቻውን 24 ዩሮ ነው የምትባለው። በጣም ምርጥ። ይሄኛው ሱሪው 18 ኮቱ 24 አሪፍ ነው፣ ያምራሉ በጣም። እነዚህ እንግዲህ በአንድ ዩሮ የሚሸጡ ናቸው። ቆንጆ ሸሚዝ። ይሄ እንግዲህ በኔዘርላንድ ትልቁ የባቡር ጣቢያ ነው። ይሄኛው ደግሞ ትልቁ ሞል ነው። ይሄን አደባባይ ነው የጭስ አደባባይ ብየዋለሁ። በቃ ሰው ሁሉ ሲጋራውን ይዞ በቃ ማያጨስ የለም ማለት ይቻላል። ከሲጋራ እስከ ዊድ ድረስ ነው እዚህ የሚጨሰው። ዊድ ደግሞ ኔዘርላንድ ውስጥ ህጋዊ ነው፣ ማጨስ ይቻላል። ማንም ሰው መግዛት ይችላል። እና ከተለያዩ የአውሮፓ ሀገሮች እዚህ ለማጨስ ይመጣሉ። ያስገረመኝ እሱ ነው። ሌላኛው እዚህ ያስገረመኝ ሰው ስለ ሰው ምንም ግድ አይሰጠውም። ማንም ቀና ብሎ አያችሁም፣ ማንም አያዋራችሁም። ለምን በጭንቅላታችሁ አትተከሉ? ማንም ምንም አያገባውም። ያ ነገራችሁ ተመችቶኛል። እኛ ሀገር ያው ሰው በሰው ኑሮ ውስጥ ጥልቅ የምንለው ነገር አለ።
እዚህ ምንነታችሁን ከምንነታችሁ ማንም ቼክ ያደርጋችሁ። ሌላው ደግሞ በጣም ሰላምተኞች ናቸው። ሊፍት ውስጥ አገኟቸው፣ ነው ቦታ አገኟቸው፣ በጣም ሰላም ይላሉ። ግን ከዛ ባለፈ ማንም የማንም ህይወት ውስጥ አይገባም። እሱ ነገራቸው ተመችቶኛል። ሌላው ሀበሻው ራሱ አግኝታችሁ ሰላም ብትሉት ገላምጧችሁ ነው የሚያልፈውና እንደኔ አዲስ ሆናችሁ ሀበሻ ሰላም ምናምን ብትሉ ከሆነ ዋጋ የላችሁ። እንግዲህ አንድ ሳምንት ሆነኛል እዚህ። የመጀመሪያው 4 ቀን በጣም ከባድ ነበር። ከባድ ብርድ ነበረ። -4 ነበረ ቅዝቃዜው። ለመንቀሳቀስ በጣም ያስቸግር ነበረ። ሰሞኑን ደግሞ ትንሽ ዝናባማ ነው። ዝናባማ ሲሆን ደግሞ አየሩ ጥሩ ነው፣ ምንም አይል። አሁን ሰዓቱ ወደ 12 ሰዓት አካባቢ የሆነ ነው። ነገ ተመላሽ ነኝ ወደ አዲስ አበባ። እንግዲህ የነበረኝ ቆይታ በጣም አስደሳች ነው። ሳይክል ሳልነዳ በመመለሴ ትንሽ ከፍቶኛል፣ ግን ደግሞ ስለፈራው ነው። የት ማቆም እንዳለብኝ አላቅም። በጣም ፈጣን ናቸው ሲነዱ፣ ለዛ ትንሽ ፈርቻለሁ። በዛ ሳይክል ብዙ አልነዳሁም፣ ግን በአጠቃላይ የነበረኝ ቆይታ በጣም ምርጥ ነበረ።